ለመጀመሪያ ጊዜ ላስቸግርሽ ያው አታሳፍሪኝም ለማታሳፍሪኝ እርግጠኛ ትልልሽ አይደለም ልቻንሽ ምናምን ማለት ነው። ዛሬ በዓል ነው አይደል? ገና ነው። ይሽን ያስለምድሻት ነገር አለ እንዳንጣላ የባስ ደግሞ በሙሽሪ ግላቀሻ እኔ አላውቅም። ደግሞ ልጅ አገኘው ይሄደስ አረ ተይ እንደዚህማ አይሰማሽ። የምር እንዲጸጽተኛ አታርጊኝ። የባሰ ሰማሽ ማርያም ትናንትና በጣም ጠብቄሽ ነበር። ብሩክ ዘይላረኝ አረ ቆይተው ወጣን ነው ማለት ማርያም አውራችሁ መጥመጡ መስሎኝ አይደል ነው እንዴ? እኔ ከቤት ነው የምትወጥ በኔ ቤት እኮ ላጋፍጥ ነበረ ግን ያዘርገው ሲጋ አይ ይዘዋለሁ ግን ችግር የለውም። ለበጎ ነው ጥሩ ነው ለበጎ ነው። አንዳንድ ነገሮች እንዳይፈጠሩ የምን አንዳንድ ነገሮች እንዳይፈጠሩ እንደዚህ ነው ጥሩ ነው። እንደናችሁልኝ እንኳን አደረሳችሁ መላው የኢትዮጵያ ሕዝቦች ለገና በዓል ለኢየሱስ ክርስቶስ የትውልድ ለነገሩ ለብሼ ነበር አልቀው ይከብዳል። ከባለሽ ቀን ሙሉ ሶማል ሙቀቱ ነው ፍራስ ይደርገው በዛ ላይ ሙቀቱ በጣም ካሜራ ይዤ ነው። ሰላም ቤተሰብ እንዴት ነው? ማታ ይበቃል። ማታ በጣም ለሊት ዛሬ ደግሞ ለሊት ላይ ተነሳው ነው ከዲንዲ ነው። ኧረ በጣም ነው የሚረዳው ይሄን አየሩ ልካል ተዛበረ። ቤተሰቦች እንዴት ናችሁ? እንኳን አደረሳችሁ። ማኝ ዛሬ የሰራሁት ለአንድ ነገር ነው። ለመጀመሪያ ጊዜ ላስቸግርሽ ያው አታሳፍሪኝም ለማታሳፍሪኝ እርግጠኛ ነኝ። ትልልሽ አይደለም ልቻንሽ ምናምን ማለት ነው። ዛሬ በዓል ነው አይደል? ገና ነው። ይሽን ያስለምድሻት ነገር አለ አረት በበዓል ነው እና ተከሪ ደግሞ ተንኳላ ተባረ ማንንም ቤት ለምን እሺ ጋር አንሄድም? ዛሬ በዓል ነው አይደል? ብዙ ነገር ግን አሁን ያለው ነገር ምንም ደግሞ ችግር መፍጠር አለበት። ዛሬ ምንም አይነት ችግር አይፈጠርም። እኔ ታረቂ እንዲሁ ምናምን ሙሽጋ ወዝቄ ያርሽ ምናምን ለዛሬ ቢሆንም ግን በተባባለ ለኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሳችሁ። በያላችሁበት ሆናችሁ ቪዲዮ የምታዩት ውድ ፋሚሊዎቻችን በያላችሁበት ዓመት በዓሉ የሰላም የፍቅር እንዲሆንላችሁ እመኛለሁ። የዛሬው ቪዲዮአችን ደግሞ የበዓል ነው። ያው ሃይሚን ሙሽጋ ወስዷታል እና ያለውን ነገር ከእናንተ ጋር ሆነን ነው የምናየው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ፣ የትም እንዳትሄዱ፣ አብራችሁን ሁኑ። ሰብስክራይብ ማድረጋችሁን እንዳትረሱ። ሁላችሁም በፍቅር ሰብስክራይብ እና ሼር ኮፒ ሊንክ እና እንድታበረታቱኝ በፍቅር ጠይቃችኋለሁ። ቪዲዮ አይተን እንደዛው ሙሽን እንደዛው ገባኝ። አሁን እኮ አሁን እኛ ደስተኛ የምንሆነው አንቺም ስትቀላቀይ ነው ይጠራሽ እንጂ በዓሉ እኮ ተበላሽቶብን ምናምን አረ አንቺ ስትቀላቀይ በቃ ወለለጠ በዓሉ ደስ ይላል። በዛ ላይ ሙሽ ደግሞ ምን ነው ቀረች ምናምን ነገር በእርግጥ ጥያቄው ፈጥሯት ይችላል ነው ስጣር ምናምን ግን ይሁን ባሉት ይሻላል ካለው ሁኔታ ጋር የሚበጥሽ የመጀመሪያ ጊዜ ነው። በበጣም አልፈልግም ቤት ውስጥ ችግር መፍጠር አለብኝ። ያው ቢልኬንም ማግኘት አልፈልግም። ተጣጣ ምንም የሚበጠበጥ ነገር የለም። ምንም የሚበጠበጥ አንቺ በራስሽ ወክል እንደዚህ ሳንሽን ይወስደለ ብሩክም ካለ እዛው ራሱ ሳል ይበላል ራሴን ሳል ይበላል። ግን ሙሽሪ ሙሽን ለማስደሰት ዛሬ ቸገሪልኛለሽ በጣም ሰለሞች ሰለማከብር እንቢ እንደማትኝም ሰለማት ሀብቴ ከባድ ነገር ነው የጠየቅን። በዚህ የምር ከባድ ነገር ነው። እኔ መምጣት ብፈልግ እኮ መጣ ነበር። በፊት እየመጣሁ ስራ ግዛት ነበር እንደው ምናምን ይሆናል። ሁሉም ማንንም ባጠባው አቁላተ
ቀልዱን እንተውና እምቢ እንደማትይኝ ነው። በእናትህ 100% ደስ ይለኛል። አልጫነችም በቃ ሰላማት ያለው ቢያንስ ሰላም እናካለው እና አንቺ ላይ ተንተነሽ አንቺ ለመጀመሪያ ጊዜ ምንም አቅያትም አሁንም እኮ ስራ ነበር ህይወታትሽ ከዛ በኋላ የዛሬ ቪዲዮአችን ምንድነው? ቆይታችን ሙሼ ቤት ነው የሚሆነው። እዛ ሄዶ ከሀቢና ሃይሚ አንድ ላይ ሆነው እዛ ሄዳሉ። የባል ፕሮግራሞችን እዛ ያሳልፋሉ። እኛም ደግሞ ከነሱ አንዳንድ ነገሮችን ሀሳቦችን በማን እየሰጠን ከነሱ ጋር ቆይታ የምናደርግ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ፣ የትም እንዳትሄዱ። ነገር ይጠበቅ። ሰላም ሁላችንም ምናምን ያስተምራል ማለት ምንም የሚፈደበት ነገር በማርያም በቃ ለዛሬ ብቻ አሁን ዛሬ እንደው ፍልኪን ላይ እናለች ስለታይ ተሐዝቲ እሱም ታዩ ሲልታይ እንዳንጣላ የባስ ደግሞ ታዩ በሙሽ ይግላቀሻ እኔ አላውቅም አይናለ በጣም ልትገኝ እሺ ጋይደን እናንተን እንደምን ቀረሽ ካለች ምክንያቱም ራስህ እኔ እናገራለሁ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዶ ተባርኮ እየተቋደሰ ጎረምሳው ዘንጦ ሴቷም ተሽከርክራ እኔ ብስ እንኳን አደረሰን ጠፋሽ ጠፋሁት በጣም ስራ መስኮት የጠፋሁት እኔ እረሳለሁ። ኧረ አልረሳሁሽም። እንዴት እረሳሻለሁ? አትፈትሽም። ብሩክ እዚህ አይደል? ኧረ ቆይተው ጠዋት ነው የመጡት ማለት ነው። አብራችሁ የምትመጡ መስሎኝ አይደል? ነው እንዴ? እኔ ከቤት ነው የመጣሁት። ምን ነው ጠፋሽ? በሰላሙ ያው ትንሽ ቢዚ ነኝ። ሁሌ ቢዚ ነሽ። ሙሺ ጋር ደርሰዋል። ያው ሙቺ ቤት ፏፏፍ እያለ ነው። ያው የዓመት በዓል ወግ ነው፣ የበዓል ወግ ነው እና ደመቅ ብለዋል። አቀባበል ይሁን እንደምታዩት ነው እና አሪፍ ጊዜ ይኖረናል ብዬ አስባለሁ። እዚህ እና ሁላችሁም ሰብስክራይብ እያደረጋችሁ ሀሳባችሁን በኮሜንት ላይ እንኳን አደረሳችሁ እያላችሁ ብታስቀምጡ የተሻለ ነው ብዬ አስባለሁ። እንኳን በድጋሚ አደረሳችሁ ብዬ ለእናንተ መልእክትን አስተላልፋለሁ እና ቪዲዮ አይተን እንመለስ። እዚህ ታቂ ጊዜ ሆናለሁ ብዙ ጊዜ ምን ላድርግ ሌላ ጊዜ በዋዜማው ስለጠፋሽ እንዴት ነሽ ትይኝ የለ? አዎ ነበር፣ ግን ያው በአሁኑ ደግሞ አንዳንድ ገጠመኞች ይኖሩ የለ ቤት ውስጥ ምናምን ትንሽ ቢዚ ሆንኩኝ። ለዛ ነው። የት እናትሽ ጋር? አይ እኔ እናትነት የተከቷል ነው። አይ ኧረ በፍጹም ተከቷል። ማነው ያባዳዳት? ሽንኩርቱ ትፈጫለሽ፣ ቁሌቱ ታቅለያለሽ። አሁን ምን መጥቶ ነው ብዬ ራሱ አስቤ በጣም ይቅርታ በእውነት ጠፍቻለሁ አስለምጄ። ግን በቃ ምን ላድርግ ቤት ውስጥም አንዳንድ ስራዎች ስለነበሩ ምናምን ይዋል ስራ አንድ አፍታ አይተሽኝ አትሄጂም ታዲያ? በጣም ይቅርታ ስለቀረ አይ አሁንማ አትውቀሻት በቃ ተሰምቷታል ማለት ነው። እና ተናግሬሽ አይደል? በጣም ይቅርታ ምሽዬ፣ ችግር የለውም። ከዚህ በኋላ እንደማልጠፋ ተስፋ አደርጋለሁ። ለፋሲካ ደግሞ ያድርሰንና እስቲ ያድርሰን እሱ ፋሲካ ላለመጥፋት ሞክራለሁ። ወጣውሽ ለአሁኑ ነው። አይ ችግር የለውም፣ አስተካክላለሁ። ከዚህ በኋላ ክሳለሁ እና በጣም እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። አንቺ ደህና ነሽ? ደህና አልጣልኩሽ። ጥሩ ልጅ አገኘሁ ብዬ ደስ
አረ ተይ እንደዚህማ አይሰማሽ። የምር እንዲጸጽተኛ አታርጊኝ። ያባሰት ማርያም ትናንትና በጣም ጠብቄሽ ነበር። ወይኔ በጣም ይቅርታ በእውነት በኋላ ተስፋዬ መጣልኝ እንጂ እሱ አበራረደኝ እንጂ ብቻሽን ጎረምሶቹም አልነበሩም ማለት ነው። አይ በኋላ እና ሀሳዋ እኔ ምን ብሩኬስ ብሩኬ ጭራው የማይታየው ነው። የጨዋታው አይጠፋም። በዓል ሲኖር ብዙ ቤተሰብ አንድ ላይ ሲሆን ብዙ ነገሮች ድምቀት ይኖራል እና በተለያዩ ሀገራት ላይ ሆናችሁ ይህን ቪዲዮ እያያችሁ ያላችሁት ወገኖቻችን ፈጣሪ ያሰባችሁትን አሳክቶ ወደ ሀገራችሁ ተመለሳችሁ ከቤተሰቦቻችሁ ጋር እንድታከብሩ ያደርግላችሁ እና አንድ ቀን ደግሞ ያው ከቤተሰቦቻችሁ ጋር ሰብሰብ ብላችሁ ፈጣሪያችሁን የምታመሰግኑበት ቀን ይምጣላችሁ። እና አሁንም ቪዲዮ አይተን እንመለስ። የመስቀሉ ፊበስል በኪና ያቆብና ብቻ የት ሄዳ ስል ሄዳ ይሉኛል እኮ ዛሬ አሁን የለም ነው። ጠዋት መጥቶ ነበረ። አሁን ደግሞ አብራችሁ የምትመጡ መስሎኝ እኮ ነው። እኔ እኮ እዚህ ያለ መስሎኝ ታይቶ ምናምን ያለ መስሎኝ እኮ በኔ ቤት እኮ ላጋፍጥ ነበረ ግን ያዘርገው ሲጋ ያው አይ ይዘዋለሁ ግን ችግር የለውም። ለበጎ ነው የሚሆነው። ጥሩ ነው። ለበጎ ነው። አንዳንድ ነገሮች እንዳይፈጠሩ የምን አንዳንድ ነገሮች እንዳይፈጠሩ እንደዚህ ነው ጥሩ ነው። ናይባስ ለበጎ ነው ብለን እናስባሻል። አይ እንደዚህ ድብዝዝ ከሚል አይሻልም ቢያንስ አራ ድብድብ አይሻልም ዘስ ከሚል ለማንኛውም ያው ልዳት አረ እሱ አይሻልም። ልክ ነሽ። እናወራበታለን በኋላ እና ሙሽ ቁርስ በላ ወጣ። አሁን ደግሞ ከዛውን አንድ ላይ ደግሞ ትበላላችሁ ብዬ ከዛ በኋላ በቃ ጠፋ፣ በዛው ጠፋ። አይሁን በዓል እንዴት ነው ታዲያ? አሪፍ ያደክማል ብቻሽን ትታንስ ተመጪታ ዶሮ እኮ ከባድ ምግብ ብሎ እንበላለን። ልንበላ አይደል የመጣ ነው። ካልበላሽ ብሎ ይዘው ይመጣል። ባሳን ያለኝ እና ለመብላት ነው አቢ አይ ሙሺ ደብሯታል ብያለሁ። እሺ ሙሺ ደብሯታል ብያት ይያት መጣው። ምግብም ይበላ የለም ተከምሯል። አረ ደግሞ ለመብላት እበላለሁ። አንድ የምትበይው አንቺ ነሽ። እንበላለን። እንዴ ሁሉም ቀርቧል እኮ አጥርብ ያለው እሱማ የልጅ ነው እንጂ ይመጣል። የት ሄዳል? ምን ትዋረጃለሽ? ኧረ በእግዚአብሔር እኔ ራሴ ልታጠብ እንጂ ነው። ችግር የለውም። አመሰግናለሁ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዶ ተባርኮ እንግዲህ ድምቀቱ የጨዋታ ድምቀቱ እንደቀጠለ ነው። ያው በማል እኛም ደግሞ ለኛ ያለውን ሐሳብ ምን ሰጠውን ደግሞ የበዓል ድባብ ስለሆነ ያው ምን ሰጥም ሐሳብ የለም። ዝም ብለን እናንተን ከምናስደብራችሁ ሐሳቦችን በማል ጥልቅ እያልኩ እየሰጠው ነው ያለሁት እና የበዓል ነው በዓል ነው። በድጋሚ እንኳን አደረሳችሁ እላችኋለሁ ካችሁ ግሬስ እና ያው በዓል ደግሞ በውጭ ሀገርም ሆናችሁ ያው ደመቅ በትንሹም ቢሆን ብታከብሩ የተሻለ ነው ብዬ አስባለሁ። በተለያዩ የሆነ ሀገራት ሆናችሁ በስደት ወጥታችሁ ያላችሁ ወንድሞቼ እናንተም በትንሽ ነገርም ፈጣሪን እያመሰገናችሁ ለዚህ ቀን ላበቃችሁ ፈጣሪን እያመሰገናችሁ በትንሽ ነገርም ብታከብሩ የተሻለ ነው ብዬ አስባለሁ። ቪዲዮ አይተን እንመለሰው። አብረን ብንበላው ይሻላል። ከንተሳልመን ናን ያልኩታም ነበር ትመጣለች ይያት መጣል ጨምሮ አሬ በቃ
ስንፈልግ ጨምረን ይሻላል። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዕዱ ተባርኮ እየተቋደሰ ጎረምሳው ዘንጦ ሴቷም ተሽከርክራ እኔ ብስ ከሚወዱ ጋራ እንኳን አደረሰን እንኳን አደረሰን ምየም ተነሺ አባም ተበራታ በዚህ አድርሶናል የፈጠረን ጌታ። ክትፎ ይወዳል ወጥ ይደረግ አይ ይቀራ ዶሮ ቤት ራሱ በልቻለሁ። ባይሆን ክትፎ ነው ያልበላሁት ማለት ቤት አባዬ ማን ፎስ አይ ባሉ ይሄ ያትበሉ እንበላለን፣ ችግር የለውም። አዎ እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዕዱ ተባርኮ እየተቋደሰ ፋሚሊዎቻችን የዛሬ የበዓል ድምቀት ይህን ይመስል ነበር። አሪፍ ጊዜ እያሳለፉ ነው ያሉት። ሀቢ ሙሺ ያው ብሩክ በመሀል ደግሞ የለም እሱ አለው ብሎ የት እንደሆነ ወጥቶ ነው ያለውን ነገር እያያችሁ ነው። እነሱ የለም ያው አንድ ላይ ሲሆኑ ድምቀት ደግሞ ለየት ያለ ነው። የነሱ አንድ ለመሆናቸው ድምቀታቸው ነው። በትላንትናው ቪዲዮ ያላያችሁት ሄዳችሁ በትላንትናው ቪዲዮ ትልቅ ችግር ተፈጥሮ ነበር። የቀለበት ፕሮግራም ብሩክ አዘጋጅቶ ነበር። አይኔ ግን አሻፈረኝ ብላ ወጥታለች። ያ ማድረግ አልነበረባትም። በጣም አሳዝኖኛል። እኔ ራሱ በጣም ከባድ ነው እና ያለውን ነገር በቀጣዮቹ የምናይ ነው የሚሆነው። አሳነስኩብን። ይሄ ደግሞ ትልቅ ሰኒዋ ኩሽ በይ ነይ ከኛ ጋር ብይ ተጠጋው አሎ ካቦራ ቤት እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዕዱ ተባርኮ እየተቋደሰ ጎረምሳው ዘንጦ ሴቷም ተሽከርክራ እኔ ብስ ከሚወዱ ጋራ እንኳን አደረሰን እንኳን አደረሰን ምየም ተነሺ አባም ተበራታ በዚህ አድርሶናል። እንግዲህ ፋሚሊዎቻችን የዛሬ ቪዲዮአችን እንመስል ነበር። አብራችሁኝ ስለሆናችሁ አንድ ነው ከጎን የሆናችሁ ስለ አበረታታችሁኝ ፈጣሪ ያክብርላችሁ። በሚቀጥለው ምን ይፈጠራል የሚለውን ከእናንተ ጋር ሆነን የምንመጣውን የዛሬ ቪዲዮአችን እንመስል አሪፍ ቆይታ ነበረ። አመሰግናችኋለሁ። ባያላችሁበት መልካም በዓል